ክብርና ምስጋና ይድረሳቸው። አመስግኗቸው አባቶች። የቅዱስ ጴጥሮስን የተሰጠውን ሥልጣነ ክህነት ለክርስቲያኖች ለልጆቻቸው ሲጠብቁ የኖሩ አሁንም የሚጠብቁ ካህናት አሉ። በሌላው አነጋገር ደግሞ መስለው ያሉ ሰዎች ሊኖሩ ይችላሉ። እግዚአብሔር ማስተዋሉን ይስጣቸው። መስሎ መኖር በራሳቸው የሚመኩ ሰዎች ካሉ ደግሞ አሁንም ራሳቸውን እንዲያዩ እግዚአብሔር ማስተዋል ይስጣቸው። ዮሐንስ ወንጌል ምዕራፍ 21 የመጨረሻው ወደ ሐዋርያት ሥራ የምንሸጋገርበት የመጨረሻው ወንጌል ለአገልግሎት የማስተማራት ጊዜ ይባላል ዛሬ። ምክንያቱም አንደኛ በጎችን ምን በል ጠብቅ። በጎችን ጠብቅ ማለት አዛውንቱን ጠብቅ፣ በሚገባ ሕይወታቸው የተስተካከለ እንዲሆን አድርግ፣ ቢጣሉ እንዲታረቁ አድርግ፣ ከክርስቶስ ሥጋና ደም ቢርቁ በክርስቶስ ሥጋና ደም እንዲኖሩ አድርግ፣ ኃጢአት ሲሰሩ በንስሐ እንዲመለሱ አድርግ። ጠብቅ ማለት ይሄ። ጠቦቶችን አስተማራ ማለት ወጣቶችን በወንጌል ሕይወት ላይ አስተማራ። ወንጌል ሕይወት እንዲገባቸው አድርግ። ወጣትነት የእሳትነትና የነፋስነት ጊዜ ስለሆነ እንዳይወርቁና እንዳይሰናከሉ መንገድ ላይ እንዳይቀሩ አደጋ እንዳያጋጥማቸው በቤተ ክርስቲያናዊ አስተምሮ ምን በል አስተማራ። መጠበቅና ማስተማራት ሁለቱ ይለያያሉ። መጠበቅ የነበሩበትን ሕይወት ጠብቀው እንዲኖሩ ማድረግ ነው። ነገር ግን ወጣቶች ደግሞ የሚያስፈልጋቸው ምን ማድረግ ነው? ማስተማራት፣ በመልካም ስነ ምግባር ማስተማራት፣ በትምህርት ሕይወታቸውን እንዲያንጹ ማስተማራት፣ የሥራ ሕይወት እንዲኖራቸው ስራ ፈት እንዳይሆኑ ማስተማራት፣ ከቦዘኔነት ከወሬኝነት መንፈስ ማስተማራት፣ ወደ መንፈሳዊ ሕይወት ወደ ቤተ ክርስቲያን እንዲወጡ ማስተማራት፣ የእግዚአብሔር ቃል እየሰሙ እንዲያ
Fazer